በቤት ላይ ሁላችሁም እየመጣችሁ ነበር። እሺ እየጠየቁኝ የነበርኩና በጣም ነው የማመሰግናችሁ። ልታሰር ሳይሆን ፍቅር ልታሳዩ የመጣችሁ እና እወዳችኋለሁ፣ አከብራችኋለሁ። በጣም ይቅርታ። ስለዚህ ጥሩ እንደሚያጋጥማት ባለሙሉ ተስፋ ነው። ጥሩ ነገር ያጋጥማታል ያስባል። ለምን አፉ ስላላችሁ ማለት ነው። ግን ሆድ መሆን አለበት አፋችን ሆድ ነው። በጭብጨባ ድሬዳዋ ነኝ ያለሁት እና በጃኒ ጉዳይ ዋት ስንመጣ ፈርተን ተንቦቅቦቀን ነበረ። ምክንያቱም የድሬዳዋ ሕዝብ በጣም ተናዷል። በቃ በእርግጠኝነት በሷ ጉዳይ የመጣን ሰው ፈነካክተው ነው ያባሩት ብለን ነበር ያሰብነው። ግን ካሰብነው በተቃራኒ ነው ያገኘነው። የድሬዳዋን ሕዝብ እጅግ በጣም ደስ የሚል ሕዝብ ነው። ስንሰማ የነበረውን ነገር ማየት ችለናል ማለት ነው። አንዳንዴ ያላሰባችሁት ነገር ሲሆን የሚሰማችሁ ስሜት በቃ ልነግራችሁ አልችልም እና ትልቅ ምስጋና ለድሬዳዋ ሕዝብና ለድሬዳዋ ፖሊስ ዲፓርትመንት በጠቅላላ ከዋና ኮሚሽነር፣ ምክትል ኮሚሽነር እንዲሁም ኮማንደር እንዲሁም ኢንስፔክተር በእውነት ትልቅ አክብሮት እና ምስጋና ማቅረብ እፈልጋለሁ። በግሌ እኛ ያልጠበቅነውን ግብዣ ያልጠበቅነውን ነገር ያልጠበቅነውን እንክብካቤ ስላደረጋችሁልን በጣም የገረመኝ ነገር ድሬዎች በጠቅላላ እስር ቤቱ ላይ ተከምረው ምንም ቤተሰብ እዚህ ላይኖራት ይችላል ብለው ምግብ ይዘው ሊጠይቋት የመጡ የድሬ ልጆችን ፍቅር ያሳያችሁን በአይናችን አይተናልና እጅግ የሚገርም ፍቅር ነው። ሰው እንዴት የበደለውን ሰው በዚህ ልክ ይንከባከባልና ድሬዎች ትለያላችሁ። በእውነት በአይኔ ያየሁትን ነገር ነገም ዛሬም መመስከር እፈልጋለሁ። ጃኒ እህታችን እንግዲህ የድሬ ሕዝብ ሁሉም ይቅርታ አድርጎላት ወደ ቀድሞ ነገሯ እንደምትመለስ ባለሙሉ ተስፋ ነን። የድሬ ሰዎች ፍቅር መሆናችሁን በአካል ተገኝተን መተን አይተነዋል ማለት ነው። ያደረገችው ነገር ለሁላችንም ቲክቶከሮች ትምህርት የሚሆንና ዝም ብሎ እንደመጣልን እንዳናወራ ትልቅ ትምህርት የሚሆን ነገር ነው ያስተማረችን ድሬ መጀመሪያ ፍቅር አስተምራናለች። ዛሬ ደግሞ ስርዓት ያለው ወሬ እንድናወራ ስላስተማረችን እናመሰግናለን ማለት ነው። ድሬዎች ቃል የለኝም። ዛሬ ድሬዳዋን ያለነው እስከመቼ እንደምንቆይ አናውቀውም። ፍቅሯም ይለቀንም አይመስለንም። ጃንዬን ደግሞ አፉ እንደምትሏት ባለሙሉ ተስፋ ነኝ። ሪፖስት ሼር በጣም ነው የማመሰግናችሁ። ልታሰር ሳይሆን ፍቅር ልታሳዩ የመጣችሁ እና እወዳችኋለሁ፣ አከብራችኋለሁ። በጣም ይቅርታ። ስለዚህ ጥሩ እንደሚያጋጥማት ባለሙሉ ተስፋ ነው። ጥሩ ነገር ያጋጥማታል ያስባል። ለምን አፉ ስላላችሁ ማለት ነው። ግን ሆድ መሆን አለበት አፋችን ሆድ ነው። በጭብጨባ በሚያልቀው ብራችን የማያልቅ ኸይር ፈላጊዎች ኑ በጋራ እንስራ። ታላቅ አይደል እንዴ አዛኝ ለታናሹ የወንድሙን እንባ ወንድም ነው አባሹ። አንድ በሬ
ስቦ አንድ እጅ አጨብጭቦ የልብ አያደርስም አንድ ሰው አስቦ ኑ በጋራ ሆነን ኸይር ስራ እንስራ ከላይ የታዘዝነው አለብን አደራ የተዘነጋ ሰው ጭራሽ የተረሳ የዘመመን ጎጆ የወደቀ እናንሳ የቲሞች ደጉ መስጊድም ይገንባ በፍቅርና ብሰው የሚስኪንን እንባ የተጠማረ